እኔን ተማጽኖ ላስቀምጥ እንደ አንድ ፖለቲካ ተዋናይም እንደ አንድ ዜጋም እንደ አንድ ብዙ ሀገሮች ውስጥ የነበሩ ችግሮችን እንዳጠና ሰው ላስቀምጥ። እንደኔ ህወሓትም የተናጠል ምርጫ ባታረግ፣ ትግራይም የተናጠል ምርጫ ባታረግ፣ የፌደራል ላይ ያሉት ሰዎችም የተናጠል ሩጫ አድርገው ያለ ውይይት ምርጫን አራዝመው እድሜያቸውን ከማራዘም ቢቆጠቡና ህወሓትንም ብልጽግናንም ሌሎች ተቃዋሚ ድርጅቶችንም ያካተተ ስምምነት ሀገራዊ ስምምነት ቢመጣ ሀገር ለማዳን የተሻለ ነው ባይ ነኝ። እኔ አንድ ነገር እኮ አይገባኝም። ህወሓት እኮ የበደለው ተቃዋሚውን ነው። እዚህ ሀገር ህወሓት የበደለው እኮ ህዝቡን ነው። ህዝቡ ራሱ ከስልጣን ከወረዱ በኋላ ረስቷቸዋል። ምንድን ነው ከነሱ ጋር ትላንት ሀገር ሲዘርፉ ሀገር ሲሰርቁ ሀገር ሲደበድቡ የነበሩት ዛሬ ያዙ ይልቀቁኝ የሚሉበት ምክንያት አይገባኝም። የህወሓትና የብልጽግና ልዩነት ለኔ ፕሪንሲፕልም አይደለም፣ ህገ መንግስትም አይደለም፣ ኢንፋክት ፖለቲካም አይደለም። የአባትና የልጅ አምባጓሮ ወይም ደግሞ አባታቸው ሞቶባቸው በውርስ ላይ የሚጣሉ የሁለት ጎረምሶች ንትርክ እንጂ የዚህን ሀገር ፖለቲካም እያበላሸ ያለ እንጂ ፕሪንሲፕል ላይ የሆነ አይደለም። የሚያዋጣው በተለይ በፌደራል ስልጣን ያዙት ኃላፊነት ስላለባቸው ጉዳዩን ሴኩሪታይዝ እያደረጉ ከመሄድ ይልቅ ሁሉንም ያካተተ ውይይት ማካሄዱ ለሀገር የሚገነባው ከዛ የበለጠ ጦርነት ነው። ሰው ለምን ጦርነት ናፈቀው? ግን ጦርነት እኮ በበቂ ደረጃ አድርገነዋል። ህወሓቶች እኮ ትግራይን አልፈው ኢትዮጵያን ያዙት በጦርነት እኮ ነው። ወነ ጎባ ጉዛት እንደገና ደግሞ እኛ ተመልሰን ትግራይ በጦርነት እንያዝ። ምንድነው ሰው እያሰበ ያለው እዚህ ሀገር? ይሄ ተገቢ አይደለም፣ አይጠቅምም። ከኤርትራ ጋር ተያይዞ ያለው ጉዳይ ነገሮች እየተወሳሰቡ ነው። እዚህ አካባቢ የኤርትራና የኢትዮጵያ ጉዳይ የሁለት ሀገሮች የጉርብትና ጉዳይ ነው። የትግራይና የህወሓትና የብልጽግና ጉዳይ የአንድ ሀገር የስልጣን ሽኩቻዎች ውስጥ የገቡ የፖለቲካ ድርጅቶች ጉዳይ ነው። የዶሜስቲክና የኤክስተርናል አፌርስ ጉዳይ ነው። ግን ባለፈው 2 ዓመታት የትግራይንም ክልል ጉዳይ የኤርትራንም ጉዳይ ጠቅላይ ሚኒስትሩ እያካሄደ ያለበት ሁኔታ አደገኛ ነው። ትግራይ ውስጥ አይሶሌት የመደረግ ስሜት እያደገ የመጣበት ሁኔታ ነው ያለው። መሆን የነበረበት የማዕከሉ አመራር መሆን የነበረበት መቀሌንና አስመራን ሻዕቢያንና ወያኔን አስታርቆ ዘላቂ ሰላም በሁለቱ ሀገሮች ውስጥ እንዲመጣ ነው። በነገራችን ላይ ትግራይን ያላካተተ ሰላም በኤርትራና በኢትዮጵያ መካከል ፈጽሞ ሊመጣ አይችልም። this should be clear to everybody። የጂኦግራፊ ጉዳይ ነው። የፖለቲካ የደብረጽዮን ወይም የአብይ ወይ ኢሳያስ ጉዳይ አይደለም። የጂኦግራፊ ጉዳይ ነው። ኤርትራና ኢትዮጵያ ሲጣሉ እኮ ህወሓትና ሻዕቢያ ነው ሲጣሉት አይደለም እንዴ? እኛ አይደለም የተጣላ ነው። ማገድ ሄደ እዛ ሄደን ተማገድን እንጂ ድንበሩ የድንበር ጥል የሚባለውም እኮ የድንበር ጥል የሚባለው 100% በትግራይና በኤርትራ ድንበር ላይ ያለ ነው። እንዴት ነው በትግራይ ላይ ዘለን ከኤርትራ ጋር ሰላም የምንፈጥረው? ስለዚህ መሆን ያለበት ኢትዮጵያ ውስጥ የዶሜስቲክ ጉዳይ ኮንቴን እናድርግ። ከኤርትራ ጋር ደግሞ ዘላቂ ከግለሰቦች ከአመራሮች የዘለለ የበለጠ የኤርትራን ህዝብና የኢትዮጵያን ህዝብ ማለትም ፕራይመርሊ የትግራይና የኤርትራን ህዝብ የሚያያይዝ የሰላም ስምምነት ያስፈልጋል። ትግራይን አግልሎ ኤርትራና ኢትዮጵያን ማስታረቅ ፊዚካሊ ኢምፖሲብል ነው። በነገራችን ላይ ማለት ስላለብኝ እለዋለሁ፣ ጠቅላይ ሚኒስትሩ ፕሬዝዳንት ኢሳያስን መጠንቀቅ አለባቸው። 1990 ውስጥ የፈጸምናቸው ስህተቶች ተመልሰው ሊመጡ ነው። በሁለቱ ሀገሮች አመራር መካከልና በሁለቱ ገዢ ፓርቲዎች መካከል የነበረ ግንኙነት ኢንፎርማል የሆነ ብሮማንስ የምንለው የመሪዎች ወንድማማኝነት ወይም ደግሞ ሽርክና ላይ የተመሰረተ ጉርብትና የትም አይደርስም። ጉርብትና ዘላቂ መሆን መቻል አለበት። 1991 92 93 97 የህወሓትና የትግራይ ነፃ አውጪ ወይም ደግሞ የሻዕቢያ ግንኙነት ነበር። የጦፈ በጣም የጋለ ፍቅር፣ ልክ አሁን እንደምናየው በጣም የጋለ ፍቅር ነበር። ሁለት ሀገር ናቸው እንደ እስኪባል ድረስ በሁለቱ መካከል ችግር ሲፈጠር፣ ምክንያቱም በሁለቱ መካከል የማይታረቅ ነበር። 100,000 ዜጎች ከሁለቱ ሀገር አጣን። ለ20 ዓመታት ግሪድሎክ ውስጥ ገባን። ዛሬ ስለምን ነው ተመልሰን የምንገባው? ዛሬም እኮ ልክ ያኔ በፕሬዝዳንት ኢሳያስና በመለስ መካከል የነበረው በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል እየመጣ ነው። ባለፉት 2 ዓመት ምንድነው የኢትዮጵያ መንግስትና የኤርትራ መንግስት ግንኙነት ምንድነው? የኛ ውጭ ጉዳይ ሚኒስትር በደንብ ያውቁታል፣ ዲፕሎማቶቻችን ያውቁታል። is there anything institutionalized? I don't think so። ከዚህ አምባሳደራችን ከዓመት በኋላ ነው የተቀበሉት። ኤግዛክትሊ። ለዚህ የሚያዋጣው
ውስብስብ ነገር ውስጥ እየገባን ከመሄድ በፊት ነገሮች ፎርማል እንዲሆኑ አንዱን ክልል አግሎ ከሌላ ሀገር ጋር የሚደረግ ነገርም ብዙ ምንም አያዋጣ። ኢምፓክት ለኤርትራኖችም ከኛ ፕራክቲካሊ የሚቀርቧቸው ተግራሮች ናቸው። ፕራክቲካሊ በደም ብቻ ሳይሆን በጂኦግራፊ፣ በኢኮኖሚ፣ በማንኛውም። ስለዚህ የሚያዋጣው መፈራረጁ አንዱ ባንዱ ላይ መደለቱ ሳይሆን በጋራ ተወያይቶ መፍትሄ ማምጣቱ ነው።